ይህን ቪዲዮ እስከ መጨረሻው ካየኸው ለመኪና ጥሩ የሞተር ዘይት መምረጥ ትችላለህ። ይህ መንገድ ጥሩ የመኪና ሞተር ዘይት ለመፈተሽ የሚያገለግል ነው። የሞተር ዘይት በምገዛበት ጊዜ ሽፋኑ ላይ OW40 ወይም 50W40 የሚል ቁጥሮችን ታያለህ። ያው እንደ ዘይት አምራቹ ይለያያል። W ማለት ዊንተር ማለት ሲሆን ዘይቱ በቅዝቃዜ የአየር ሁኔታ ወቅት እንዴት እንደሚፈስ ይናገራል። ታዲያ የዘይቱ ቁጥር ዝቅ ባለ ጊዜ ቀጭንና ለመፍሰስ ምቹ ነው። ነገር ግን ቁጥሩ ከፍ ካለ ደግሞ ወፍራምና ዝልግልግ መሆኑን ያመለክታል። ስለዚህ 0W40 ዘይት ቅዝቃዜ አየር ላለባቸው ቦታዎች ተስማሚ ነው፣ ምክንያቱም ቀጭንና በሞተሩ ክፍሎች እንደፈለገ መዳረስ ስለሚችል ነው። በሌላ በኩል 15W40 ዘይት ደግሞ ወፍራም ስለሆነ ሙቀት ባለባቸው አካባቢዎች ይጠቀሙበታል። እናም ወፍራም በመሆኑ ለመፍሰስ ትንሽ ቢያዘገይም የሞተሩን ክፍሎች በትክክል ስለሚያደርስ ይጠቀሙበታል። እናንተ የትኛውን አይነት ዘይት ትጠቀማላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስጋትና ከስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።